የኢትዮጵያ ሳተላይት ቴሌቪዥን ስርጭት ነው። ሰላም ጤና ይስጥልን ተመልካቾቻችን። አሁን የዜና ሰዓት ነው። ከዜናዎቹ ጋር ገሊላ መኮንን ነኝ። በዋካ በርካታ ሰዎች እየታሰሩ ነው። የአካባቢው መንግስት ባለስልጣናት በእጅጉ መደናገጣቸው ተነግሯል። የዋካ ነዋሪዎች እንደሚሉት መምህር የኔሰው ገብሬ ራሱን በእሳት አቃጥሎ ከገደለ በኋላ በከተማው ውስጥ አመጽ ሊያስነሱ ይችላሉ የተባሉ ከ80 ያላነሱ ሰዎች ባለፉት 2 ቀናት ታስረዋል። እስካሁን ድረስ በከተማ ብቻ ተወስኖ የነበረው እስር ወደ ገጠር መውረዱንም የሚናገሩት ነዋሪዎች የአካባቢው ባለስልጣናት ህዝቡን ለማሸበር መሳሪያቸውን ታጥቀው በከተማው እየተዘዋወሩ እንደሚገኙና በከፍተኛ ደረጃ እንደተረበሹ ነዋሪዎች ይናገራሉ። አሁንም በቅርቡም አሁን የከተማዎችን አስረው ጨርሰው አሁን ወደ ገጠር ምናምን እየወረዱ ትንሽ በሰው እየተነጋገሩ ያሉ ሰዎችን ሁሉ ያሰሩ በቃ አሁንም ቀጥላሉ። አልቆመም በቃ ወዲያ እያሉ አሁንም ቢሆን ደግሞ ከዚህ በኋላ አሁን ሰውየው ከመሞቱ ጋር ለነሱም በቃ ጭንቅ ሆነባቸው። ከዚያ በኋላ በቃ የመሆኑን አጥቶ በቃ በመኪና ወዲያ ምዞር መረሯት ነው በቃ አሁን ያዙት። በቃ የመሆኑን አጥቶ በቃ ባለስልጣኖቹ እኮ እነሱ እኮ አሁን ፈርቶ በቃ ይሄ ከሞተ በኋላ ይሄ በቃ አጥፍቶ ጠፊ ሀገራችን ገብቷል ብሎ በቃ አሁን ለራሳቸው የሚሆኑን አጡ። መንግስት ሰራተኛዎች ደግሞ አሁን ለራሳቸው መብት እንኳን አጥቶ አሁን የመሆኑን አጥቶ መንግስት ሰራተኛ ጠቅላላ ተጨንቆ ነው ያለው። በቃ ካለበት መስሪያ ቤት ሰውን በቃ ማፈናቀል ወዲያ ማዟዟር በቃ አሁን ትርምስ ነው በቃ እኛ ጋር ዞን ውስጥ ሰላም የለም። ይህ በእንዲህ እንዳለ በፖለቲካ ጉዳይ ጣልቃ ገብተው ህዝቡን ከህዝብ ለማጋጨት ይሰራሉ ተብለው ከስራ እንዲታደጉ የተደረጉት በኩረት ጉሃን የልማ መኮንን የቀረበባቸውን ክስ አስተባብለዋል። በኩረት ጉሃን ይልማ እርሳቸው እንደማንኛውም የአካባቢው ነዋሪ በግል የመብትና የልማት ጥያቄዎችን ከማንሳትና ቤተክርስቲያኗ እንዳትዳከምና እንዳትደፈር ከመከላከል ውጪ በፖለቲካ ጉዳይ ጣልቃ አልገባሁም ብለዋል። የግል ሰው ነኝ፣ ቤተክርስቲያንን ባገለግልም የግል ሰው ነኝ። በግላዊነት የሚያስፈልገኝ ከመንግስት የሚያስፈልገኝ ነገር የመጠየቅ የማግኘት መብት በህገ መንግስቱ አለ። ይህንን ጥያቄ በህዝቡ ላይ ከደረሰው በደል በህዝቡ በደብረ ዞን ውስጥ ባሉት ማረቃ ወረዳ ህዝብ የቅርብ የአስተዳደር ሁኔታዎች ባለመመቻቸቱ ወረዳው ካለበት ቦታ ተነስቶ ከቀድሞ ኮለኮንታ አውራጃ ተብሎ ካለበት ቦታ ተነስቶ ተርታ ላይ ከተማ ወረዳ ቦታ ሄዶ በመቀመጡ ህዝብ ፍትሃዊነትን በማጣቱ፣ ሁለተኛ ደግሞ የቤተ ክርስቲያን እድገት ወደኋላ እያሻቀበ በመሄዱ አገልጋዮች በቂ ደሞዝ ካለማግኘት የተነሳ በአንዳንድ በጎ አድራጊዎች ከያውም ከውጭ ነው ለእኔም የሚሰጠኝ ከውጭ በጎ አድራጊ ከሚያደርግ ከቤተ ክርስቲያን አካል በሚሰጠኝ ነው። እኔ 400 ብር በወር በቀን 13 ብር በዚህ ወቅት እየተሰጠኝ ነው የሚተዳደረው። ከቤተ ክርስቲያኗ ደግሞ የሚሰጠኝ ገንዘብ ከአቅሟ ማነስ የተነሳ አልጠቀምም እና ስለዚህ ደግሞ ቤተ ክርስቲያንን እየጠቀሙና እየረዱ ያሉ ቀደም ሲል ማረቃ ወረዳ ዋካ ከተማ ላይ ያሉት ነጋዴዎች እና የመንግስት ሰራተኞች ከዚሁ ቀይ ተነስተው ወደ ተርቻ ቦታ ተገደው በስራ ጉዳይ ሄደው በመኖራቸው የቤተክርስቲያኒቷ አቅም ወደኋላ በማሽቆልቆሉ ህዝቡ እየሄደ ነው። ነጋዴዎችን ቦታውን እየለቀቁ ነው። ቤተክርስቲያን ያለ ገቢ ነው ያለችው። የአገልጋዮች የገቢ ማጣት፣ የደሞዝ ማጣት ቤተክርስቲያን ደግሞ አገልግሎት እንድታጣ እያደረገ ነው ያለው። ይሄ ነገር ቢስተካከልና ተለጣፊ ሆኖ ያለው የማረቃ ወረዳ ከተጫ ከተማ ወደ ህዝቡን በሚያማክልበት ለማረቃ በሚያገለግልበት ቦታ ቢመጣ የቤተክርስቲያን እድገት የተፋጠነ ይሆናል። ከልመና ወደ እድገት እንወጣለን፣ ወደ ተሻለ ለውጥ እንወጣለን የሚል ሁኔታ በህዝቡ መሀል ግልጻዊ የሆነ ነገር ነው ሐሳብ ነው ያቀረብኩኝ። እርሳቸውን ከስራ ያገዷቸው የዞኑ ሀገረ ስብከት ስራ አስኪያጅ የሆኑት መምህር ወንዶሰን ክፍሌ ግን በኩረት ጉሃን ይልማ ከስራ የታገዱት በፖለቲካ ጉዳይ ጣልቃ በመግባታቸው ነው በማለት ለኢሳት ተናግረዋል። በዚህ መልክ ላይ አሁን ዝርዝር እንደዚህ ነው ምን ነገር አይኖርም። ምክንያቱም ገና በማጣራት ላይ ያለው ምናልባት ወደዛው በመጨረሻ ላይ እንደሆነ ዘላቂ ውሳኔ እስከሚመጣ ድረስ ላልተወሰነ ጊዜ በጊዜያዊነት ነው እገዳው እና ያለው የራሱ የውስጥ አሰራር ነው። የትምህርት አሰራር አለው። ሃይማኖታዊ ይዘት ያለው ጉዳይ ነው። እኛ እነሱን ያስቀመጥናቸው ሃይማኖትን እንዲማሩ ለሃይማኖት መሪ ብለን ነው ያስቀመጥናቸው።
የሃይማኖት መሪ ደግሞ ስራው ምን እንደሆነ ምናልባት ለእናንተም ግልጽ ነው። ቢያንስ እንደ ሃይማኖት አባትነት ያሉ ችግሮች ኖሩ እንኳን በማቻቻል በማግባባት ህዝብን በሰላም በመምራት መንግስትና ህዝብ አላስፈላጊ የሆነ አግባባዊ ጥላቻ ወይም አላግባባዊ ሊሆን ይችላል። ያንን እኛ እናውቀው። ያም ሆነ እንኳን በአግባቡ የሃይማኖት መሪዎች ያን ነገር ህዝብን በሰላማዊ መልኩ መንግስትም ሆነ እንኳን አላስፈላጊ ነገሮች ኖሩ እንኳን በሰላማዊ መልኩ ጉዳዮችን እንዲፈቱ የሃይማኖት መሪዎች ከእንደዚህ ነገር ይገት ውስጥ ገብተው መስራት ኃላፊነት መወጣት አለባቸው እንጂ በሆነ ባልሆነ ነገር ውስጥ የተወሰነ ሳይት ተይዞ በአመጽ ወይም ባላስፈላጊ ነገር ውስጥ እንዲሳተፉ ወይም ግንባር ቀደም እንዲሆኑ የቤተክርስቲያናት አሰራር አጥፍላቸው ይሄንን መክረናቸው እንቢ ስላሉ እስቲ ያለውን ጉዳይ እንግዲህ አጣርተን ምክራችን እንቢ ብለዋል ማስጠንቀቂያውን የወረዳውን እንቢ ስላሉ በአግባቡ ጉዳዩን አጣርተን ዘላቂ ውሳኔ እነሱ ምናልባት በምን ሳይድ ነው ወደዚህ ሊገቡ የቻሉት አንዳንድ ሃይማኖት የሚነኩ ንግግሮች የተናገሩባቸው አሉ ስብሰባ ላይ ምናምን ስለዚህ ይሄን አጣርተን ዘላቂ ውሳኔ እንሰጣለን ብለን ነገርናቸው ደብዳቤው ይሄንን ነው የሚገልጸው ይህ በእንዲህ እንዳለ የመምህር የኔሰው ገብሬ ሞት በኢትዮጵያ ውስጥ የመነጋገሪያ አጀንዳ መሆኑን ተከትሎ መንግስት መምህሩ የአይምሮ በሽተኛ የነበረ ነው ሲል አስተባብሏል የኢህአዴግ ልሳን የሆነው ዋልታ ኢንፎርሜሽን የሆስፒታል የሟችን ሪፖርት በማያያዝና በአካባቢው ነዋሪ የሆኑ ሰዎችን በማናገር ሰራውት ባለው ዘገባ መምህሩ የአይምሮ በሽተኛ ነው ብሏል የቶርጫ ወረዳ ሆስፒታል ዋና ስራ አስኪያጅ የሆኑት መብራቱ መሶቦ ግለሰቦ የአእምሮ ችግር እንደነበረበት ለዋልታ ገልጠዋል ይሁን እንጂ ከአንድ ባለሙያ ካልሆነ ስራ አስኪያጅ ይልቅ ለምን ህክምናውን የሰጡትን ዶክተር በማናገር ዜናውን ለመስራት እንዳልተፈለገ የታወቀ ነገር የለም የዳውሮ ዞን አስተዳዳሪ የሆኑት እስራኤል ኦታራ በበኩላቸው ኢሳትና የአሜሪካ ድምጽ የአማርኛው ክፍል የኢትዮጵያን ህዝብ ለማተራመስ ከያዙት አጀንዳ እንዲቆጠቡ ማሳሰባቸውን ዋልታ ዘግቧል አስተዳዳሪው ኢትዮጵያ ውስጥ አመጽና ሽብርተኝነትን ለማስፋፋት በሚያደርጉት እንቅስቃሴ በአሸባሪነት የተፈረጁ ቡድኖችና የተዛባና የሐሰት ዘገባዎችን በማሰራጨት በህዝቡ ላይ ውጅንብር ለመፍጠር የሚያደርጉት ጥረት ዋጋ የለውም ብለዋል በተለያዩ ጊዜያት የኢትዮጵያን ህዝብ ለአመጽ የሚቀሰቅስ ጥሪ ሲያቀርቡ ህዝቡ በበኩሉ ጆሮውንም ልቡንም ስለነፈጋቸው የሟች የኔሰውን አሟሟት ከቱኒዚያ ወጣት ጋር ለማመሳሰል ያደረጉት ጥረት ቀቢጸ ተስፋቸውን ለማድረግ የተጠቀሙበት ዘዴ መሆኑን ማንም መረዳት አያዳግተውም ሲሉ አስተዳዳሪው ገልጸዋል በመላው ዓለም የተከሰተውን የኢኮኖሚ አለመረጋጋትና በተለይ በአረቡ ሀገራት ለዘመናት ስር ሰዶ የቆየውን ንጉሳዊ ስርዓትና ዲሞክራሲያዊ አስተዳደር ከሚቃወሙ ህዝቦች ጋር ኢትዮጵያን ማመሳሰል አላዋቂነትና ሀገሪቱንም እንዲህ ያለውን የእርስ በርስ ግጭት ከ20 ዓመታት በፊት እንዳለፈችው ያለ መረዳት ውጤት ነው ሲሉ ባለስልጣኑ አክለዋል ይሆኖ ሳለ ለርካሽ ፖለቲካ ጠቀሜታ ሲሉ እውነትነትን የሌለውን መረጃ በማሰራጨት በኢትዮጵያ ውስጥ ያለውን የተረጋጋ ፖለቲካ ለማደፍረስ የሚፈልጉ በውጪ ያሉ ሚዲያዎች በተለይም ኢሳትና ቪኦኤ ከእንደዚህ አይነት ድርጊታቸው እንዲታቀቡ የዳውሮ ዞን ዋና አስተዳዳሪና የሟች ቤተሰቦች መግለጻቸውን ዋልታ የኢንፎርሜሽን ማዕከል ዘግቧል ዋልታ ኢንፎርሜሽን ማዕከል በዋካ ከተማ የተነሳውን ህዝባዊ ተቃውሞ ለማስተባበል አልደፈረም ቢቢሲ ፎከስ ኦን አፍሪካ መምህር የኔሰው ፍትህና ዲሞክራሲ በሌለበት ሀገር መኖር አልሻም በማለት ራሱን አቃጥሎ መግደሉን ዘግበዋል ኢሳት የመንግስት ባለስልጣናት ሟቹ የአእምሮ በሽተኛ ነው ብላችሁ በሉ በማለት ነዋሪዎችን ሲያዋክቡ እንደነበረ መዘገባችን ይታወሳል ውድ ተመልካቾቻችን ከበኩረት ጉሃን ይልማ መኮንንና ከመምህር ወንዶሰን ክፍሌ ጋር የተደረገውን ቃለ ምልልስ ከዜናው በኋላ የምናቀርብ መሆኑን እንገልጻለን በሽብር ተግባር ተሰማርታቸዋል በሚል የፈጠራ ክስ ከነ አቶ አንዱ ዓለም ጋር ታስረው የነበሩት አቶ ዘመኑ ሞላ እና አቶ አሳምነው ብርሃኑ ተፈቱ አቶ መለስ የታሰሩት ሰዎች በሙሉ ሽብርተኛ ለመሆናቸው ከበቂ በላይ ማረጋገጫ አለን ሲሉ ቢደመጡ የኢትዮጵያ ህዝብ ግን የታሰሩት በሙሉ የሰላምና የነጻነት ታጋዮች እንጂ አሸባሪዎች እንዳልሆኑ በተደጋጋሚ ሲናገር መቆየቱ ይታወቃል ከእስረኞቹ ቤተሰቦች አንዱ ለኢሳት በሰጡት አስተያየት የታሰሩት ወንድምና እህቶቻችን አሸባሪዎች እንዳልሆኑ ራሳቸው እና አቶ መለስ ያውቁታል የሚያደርጉት የትግል እንቅስቃሴ ስልጣናቸውን እንዳያሳጣቸው በማሰብ ነው ያሰሯቸው በጣም የሚገርመው ነገር ግን እነሱ ቢታሰሩም ትግሉና ብሶቱ እየተነከረ እንጂ እየተዳከመ አለመምጣቱ ነው ብለዋል ትናንት ረቡዕ ደግሞ አቶ አንዱ ዓለም አራጌ አቶ እስክንድር ነጋና አቶ ናትናኤል ፍርድ ቤት ቀርበው ለሚቀጥለው ሮብ ተለዋጭ ቀጠሮ ተሰጥቷቸዋል በሚቀጥለው ሮብ ፍርድ ቤት ሲቀርቡ አቃቤ እነሱን ጨምሮ በሌሉበት በዚያው መዝገብ የተከሰሱ የ24 ሰዎች ምስክርና ማስረጃ ማቅረብ እንደሚጀምር ታውቋል
አቶ አንዱዓለም አቶ ናትናኤልና ጋዜጠኛ እስክንድር የተመሰረተባቸውን ክስ ባቆሙት ጠበቃ አማካኝነት ለመከላከል መዘጋጀታቸው ታውቋል። የአቶ መለስ መንግስት በእነ አቶ አንዱዓለም አራጌ ላይ የግንቦት 7 አባላት ናቸው ከኤርትራ መንግስት ጋር በማበር መንግስትን ለመጣል እየተንቀሳቀሱ ነው፣ አገራዊ መረጃዎችን ጠላት ለሆነው ለኤርትራ መንግስት አሳልፈው በመስጠት በሽብርተኝነት ስራ ተሰማርተዋል የሚል ክስ ማቅረቡ ይታወሳል። ይሁንና እነዚህ የሰላም ታጋዮች የአቶ መለስን መንግስት ያንቀጠቀጡትና ያሸበሩት በሰላ ብዕራቸውና ስለ ነጻነት በሚሰብከው አንደበታቸው እንጂ ድንጉጥና ሽብሩ መንግስት በፍርሃት እንደሚለው በሽብር ስራ በመሰማራታቸው እንዳልሆነ ተደጋግሞ መዘገቡ አይዘነጋም። በኢትዮጵያ የፖለቲካ ፓርቲዎችና ድርጅቶች ታሪክ በአሜሪካ ዓለም አቀፍ የሽብርተኝነት መዝገብ ውስጥ በመስፈር ህወሓት ብቸኛው ድርጅት ነው። ስሎቫኪያ ኢትዮጵያ ለፈጸመችው ስህተት በይፋ ይቅርታ ልትጠይቅ ይገባል ስትል አሳሰበች። ስሎቫኪያ በኢትዮጵያ ታስረው የነበሩትን አምባሳደሯን አስመልክቶ በኢትዮጵያ መንግስት የተሰጣት ማብራሪያ በቂ ስላልሆነ ተጨማሪ ማብራሪያ እንዲሰጣት አጥብቃ ጠይቃለች። ዘስሎቫክ ስፔክታተር የተባለው የስሎቫኪያ ጋዜጣ እንደዘገበው በኢትዮጵያ ጸጥታ ኃይሎች በቁጥጥር ስር ውለው ለሁለት ቀናት ከታሰሩ በኋላ የተለቀቁት በኢትዮጵያ የስሎቫኪያ አምባሳደር በጉዳዩ ዙሪያ ከስሎቫክ ባለስልጣናት ጋር ለመመካከር ወደ አገራቸው ተመልሰዋል። አምባሳደር ሚላን ዱቢቼክ ከመኖሪያቸው ወጥተው የእግር ጉዞ እያደረጉ ሳለ ጥቅምት 25 ቀን 2004 ዓ.ም በኢትዮጵያ የጸጥታ ኃይሎች መያዛቸውን የገለጸው ጋዜጣው ከሁለት ቀናት እስር በኋላ ጥቅምት 27 ቀን 2004 ዓ.ም በአውሮፓ ህብረት ጣልቃ ገብነት መለቀቃቸውን አመልክቷል። እንደ ዘስሎቫክ ስፔክታተር ዘገባ ኢትዮጵያ ስለ ጉዳዩ ማብራሪያ እንድትሰጥ ጠይቆ የነበረው የስሎቫኪያ የውጭ ጉዳይ ሚኒስቴር ጀርመን በሚገኘው የስሎቫኪያ ኤምባሲ በኩል የደረሰው ማብራሪያ በቂ እንዳልሆነ ገልጿል። የስሎቫኪያ የውጭ ጉዳይ ሚኒስትር ሚኩላስ ዙሪንዳ የኢትዮጵያ መንግስት የሰጠው ማብራሪያ የመረመሩት ቢሆንም ምላሹ እንዳላረካቸው ለጋዜጣው ገልጸዋል። ኢትዮጵያ በሰጠችው ማብራሪያ ውስጥ የሚገኙት አንዳንድ አባባሎች የይቅርታ ይዘት ያላቸው ቢሆኑም ኢትዮጵያ በዲፕሎማሲያዊ መንገድ ስሎቫኪያን በይፋ ይቅርታ እንዳልጠየቀች ሚኒስትሩ ገልጸዋል። ኢትዮጵያ በቬና ኮንቬንሽን መሰረት የዲፕሎማቲክ ከለላ ያለውን አምባሳደር በማሰር ለፈጸመችው ድርጊት በአጭር ጊዜ ውስጥ በአጥጋቢ ሁኔታ ማብራሪያ ልትሰጥና በይፋ ይቅርታ ልትጠይቅ እንደሚገባ ሚኒስትሩ አሳስበዋል። እስካሁን አምባሳደሩ በምን ምክንያት እንደታሰሩ ለማወቅ አለመቻሉንም ከጋዜጣው ዘገባ ለመረዳት ተችሏል። ተመልካቾቻችን ለሰዓቱ የነበረን ዜና የእስካሁን ነበር። ከቀጣይ ዝግጅታችን ጋር ለሁላችንም ጥሩ ጊዜ